ሰላም እንደምን አላችሁ? በዛሬው ዕለት ለእናንተ ለመመለስ አደገኛችሁ የሆኑ ጥያቄዎችን ይዘንላችሁ መጥተናል። የመጀመሪያ ጥያቄ፣ በዚህ ምስል ውስጥ ስንት ሰዎችን ታያላችሁ? በደንብ ተመልከቱት። ብዙ ሰዎች የመጀመሪያውን መልስ ይሳሳታሉ። እስኪ እናንተም በ10 ሰከንድ ውስጥ እስኪ ፈጥናችሁ መልሱት። ካላችሁ በትክክል መልሳችሁታል። ምክንያቱም ሁለት ትልልቅ ፊቶች፣ ሁለት ፊቶች በዛፉ ግንድ ውስጥ፣ 6 ትናንሽ ሰዎች ከታች፣ በአጠቃላ። ቀጣይ ጥያቄ፣ ውሃው ሲፈስ ከኤ፣ ቢ፣ ሲ ወይም ዲ የትኛው ብርጭቆ በመጀመሪያ ይሞላል? መልሳችሁን በ10 ሰከንድ ፈጥናችሁ መልሱ። ዲ ያላችሁት በትክክል አግኝታችሁታል። ምክንያት አንዳንድ ቧንቧዎች ተዘግተዋል። ውሃው ዲ ወደሚሄድበት መንገድ ብቻ ክፍት ነው። ይህንን በትክክል የመለሰ ፈጣን የመመልከት ችሎታ ያለው ሰው። ቀጣይ ጥያቄ፣ መኪናው የሸፈነው ቁጥር ስንት ነው? ይህንን ሊመልስ የሚችል በጣም የማሰብ ችሎታ ያለው ሰው ነው። በደንብ አስብ እና በ10 ሰከንድ ውስጥ ፈጥናችሁ መልሱ። 87 ያለ ሰው በትክክል መልሶታል። ምክንያት ምስሉን 180 ዲግሪ ብታዞረው ቁጥሮቹ 86፣ 87፣ 88፣ 89 በቅደም ተከተል ይታያሉ። የእስካሁኑ ጥያቄዎች ቀላል ናቸው ወይስ ከባድ? ስንት ጥያቄ መለሳችሁ? እስኪ የመለሳችሁትን ኮሜንት ላይ አስቀምጡ። አሁንም እንቀጥላለን። ቀጣይ ጥያቄ፣ ኤ፣ ቢ ወይ ሲ? ነፃ ለመውጣት የትኛውን ቁልፍ መጫን አለብህ? አስተውላችሁ አንብቡትና በ10 ሰከንድ ውስጥ ፈውናችሁ መልሱ። ሲ ካላችሁ በትክክል መልሳችሁታል። ምክንያቱም በምስሉ ላይ ሲ ጎ ፍሪ ተብሎ ተጽፏል። ቀጣይ ጥያቄ፣ ከሦስቱ ሰዎች ውስጥ ውሸታሙና ሌባው ማን ነው? አሪፍ የመመልከት ችሎታ ያለው ሰው ማን ነው? በ10 ሰከንድ ውስጥ ፈጥናችሁ መልሱ። መሃል ያለችው ያለ ሰው አለ። እንደሱ ያለ ሰው ካለ በትክክል መለሰውታል። ምክንያት የመሃሉ ሰው እሱ አይደለም በማለት ሌላውን እየጠቆመ ነው። በእንደዚህ አይነት ፈተናዎች ውስጥ ይህ ብዙ ጊዜ ራሱን ለመሸሸግ የሚደረግ ሙከራ ነው። ቀጣይ ጥያቄ፣ ኤ፣ ቢ ወይ ሲ? የትኛው መንገድ ወደ ሀብቱ ወይም ወርቅ ወዳለበት ሳጥን ለመሄድ የትኛውን መንገድ ቢጠቀም ይሄዳል ብላችሁ ታስባላችሁ? ሐሳባችሁን በ10 ሰከንድ ኮሜንት ላይ አስቀምጡ። ቢ ካላችሁ በትክክል መልሳችሁታል። ምክንያት ኤ እና ሲ በዝግ መንገዶች ያበቃሉ፣ ቢ ብቻ ወደ ሀብቱ ይደርሳል። ቀጣይ ጥያቄ፣ እነዚህን ቁጥሮች በማባዛት፣ በመደመር፣ በመቀነስ፣ በማካፈል 2፣ 3፣ 5፣ 8፣ 13፣ 21 ነጠባጠብ የሚቀጥለው ቁጥር ስንት እንደሆን ማወቅ ይችላል? ይህንን የመለሰ ማትማቲክስ ትምህርት ላይ በጣም ጓበዝ ነው እና ስንቶቻችሁ ትመልሱታላችሁ? በ10 ሰከንድ ፈጥናችሁ መልሱ። ሰላሳ 34 ያለ ሰው ካለ በትክክል መልሶታል። ምክንያት እያንዳንዱ ቁጥር ከቀደሙት 2 ቁጥሮች ድምር ይመጣል። 2 ሲደመር 3 እኩል ይሆናል 5። 3 ሲደመር 5 እኩል ይሆናል 8። 5 ሲደመር 8 እኩል ይሆናል 13። 13 ሲደመር 21 እኩል ይሆናል 34።